ብትል ማለት ነው በጥፊ ብቻ አላልፈም እሺ ቤቱንም ነው ይጄ ማፈርሰው አረቀ ምትል ባንቺ መመታት እኮ ላንቺ ላለኝ ፍቅር ምስክርነት ነው ደሞ አሁን ይቀርካሽኝ ቤት ገብተና አውራ ብታይ ማታ ዶክተር ያደረገውን ነገር ስነግርሽ ትስቂያለሽ ሀራኔ ያልስቅም በጣም ነው የሚያሳዝነው ለማንኛውም ማዘራ ተጨንቃለች አሁን ወደ ቤት ነች ለምን ይጎተትከኝ ቆይ በሱ ፍቅር ማል ጣልቃ መግባት ምን ያደርግልናል ለይጣሉት እነሱኛ ምን ቤት ነው አንተ ልቀቀኝ አረ ኩኩሻ ግን አንቺ በዚህ ጧት ሰፈሩ ስትራመጅ እኮ እንደ ንግስት ነው እየተራመድሻለሽ እንዴ ምን እሺ እንዴ ዘብነን ነብላሽ እንደው መሬቱን እንኳን በትክክል እኮ አረግጩ ምን አገባ አንተ የኔ እርምጃ ምን ያሳያል የእርምጃ ተቆርቋሪ ነው አንተ እሱማ ምን አሳይ እኔ ምልሽ ነው ግን ቅምጥል በጣም አፈላች ዳይመንድ አፈን ሰብስብሽ አንተ ምንም የማይገባ ከመንገድ ዱርዬ ነህ እኔና ቅምጥል ክብር ምናምን የሚገባን ማለት ነው በጣም ጨዋ ሰዎች ነን እሺ ኪንጎም ቢሆን በጥፌ የተመታው ማታ ለሰራው ስራና ቅምጥልን ሲያስጨንቃት ስላደረ ነው አሁን ከፍቴ ጥፋ በእናት እንዳላጋጭ አይ ኩኩሻ ለዚህ እኮ ነው የምትመጪ ከኔ ጋር ልትጣይን ፉከራሽ እኮ ካንቱ እንደሆነ በደንብ ነው ማቀው በደንብ አቃለሁ ግን ይሆናል አይደል ጓገጭ ምናምን ስትይ ፊትሽ ላይ የማየው ነገር የሆነ ማርና ወተት ነው ይመስለኝ ልቤን ባልሰማው በቃ ካንቺ ጋር የሆነ አለ አይደል በቃ አንቺ ማይቱ ማለቴ በቃ እንደፍረትሽን ቀንሽው በልክ አድርጊው ዝም ብለሽ ጓገጭ አትበይ ያልኩሽ አንተ ማርና ወተት ምናምን ይያልክ ሙድ ትይዛለህ እንዴ አንተ እኮ ማለት ነው ፍቅር የሚባል ነገር ልብ ውስጥ የሌለ ደነሰው እኮ ነው ዳይመንድ እኔ እዚህ ካንተ ጋር ማለት ነው ፊት ለፊት ቆሜ ማውራቴ ራሱ ክብሬን ዝቅ ያደርገዋል ዳይመንድ አሁን ሳልጣላ አጥፋ በእናት ከዚህ ነይ እንጣላ የምን ዛቻ ነው እንዴ እኔ እኮ ካንቺ ጋር መጣላት ራሱ ፍቅር የሚመስለኝ ነገርስ አንቺውን ቶሎ የመናደድ ባህሪ ይዝሽ ጓስትይብኝ በቃ ልቤ ድንግጥ ይላል ውይ እንዴት ፈርቀውሽ አንተ ጦሽ ነገር ነው እንዴ እውነትም ዛሬ ድብድብ ፈልጋል ማለት ነው እጄን ኪሴውስ ካትቼ ስታይኝ መማታት ምናምን ማልች ነው እንዴ መሰለ በዚህ እጄ ፊት ላይ እንዳላሳርፍ ወንድ ስለኝ እኔ እንዴ ቆይ ምን ሆናችሁ ነው መንገድ ላይ ሰው ምን ይለኛል አትሉም እንዴ ኩኩሻ ዳይመንድ ቆይ ምንድነው ያጨቃጨቃችሁ በዚህ ጧት አረ ተያት በእናትሽ አይኗን ነው ማጠፋላት አሰሚው እንዴ ሻኪራ አርፌ ከቆምኩበት እኮ እያጎተተ አምጥቶ ጠብ የፈለገው ራሱ ነው ማር ወተት ምናምን እያለ ደግሞ ሙድ ይዝብኝ ዛሬማ ሳንደባደብ አልፋታው ተማሪ ትርገጭ እንዴ እንዴት ነው ቆይ ነገሩ ሄሎ አሎ ለዶክተር ዶክተር ነው የደወለው ምን ነው ዶክተር ደህና አይደለም እንዴ ወዴት ምን ካናዳ እንዴ ለምን ምን ነው ምንድነው እሱ ዳይመንድ ዶክተር ወደ ካናዳ እየሄደ ነው ምን በመጨረሻም ዶክተር በአደይ ተስፋ የቆረጠ ይመስላል እስካሁን ድረስ እሷን ለማግኘት ሲታገል የነበረ ቢሆንም አሁን ላይ ግን ተስፋ የቆረጠበትን ምልክት አሳይቶናል ወደ ካናዳ ለመሄድ ጉዞ ጀምሯል ዶክተር በቀጣይ ክፍል ላይ ወደ ካናዳ የሆነትም ይጓዛል ወይስ ሩታ ወይ ደግሞ እነ ዳይመንድ ያስቆሙታል ብላችሁ ታስባላችሁ እስኪ ሐሳባችሁ ኮሜንት ላይ በማስቀመጥ ቪዲዮን ጀምሩት ዶክተር እንዴት ምክንያት ይሆነዋልን ብዬተና ያሰብኩት ደግሞ ዳይመንድ እና ኪንጎን ፈጥረው የነገሩት ውሸት ነው በተለይ ደግሞ እንዲጨማምረው የመጠጥ ቤት ጠረጴዛ ላይ ቆመ ሴቶቹን አለይ ተመሳያለ ብዙ ነገር ብሎ ስለነገሩት ክብሬና አጣው በሚል ድንጋጤና የአደይን ፊት እንዴት ያለው የሚል ፍራቻ አሁን ላይ ከሀገር እንዲወጣ ያስገደደ ይመስላል እናንተስ ምን ይመስላችኋል ሐሳብ ይቀራል ወይስ ይሄዳል አደይና ዲቫ አሁን ላይ ግንኙነታቸው እየሰከነና እየተስተካከለ መጥቷል በዚህም ሰዓት ላይ ደግሞ የዶክተር ፍቅር ደግሞ ያገረሸና እየባሰ እየመጣ ነው ተመልክተናል መጀመሪያ ላይ ማለትም ወይዘሮ አልማዝ ዴቭ የምታስቸግረው ሰዓት ላይና ዴቭ ከቤሪ ጋር እንዲሆን ጫና እየፈጠረች በነበረበት ሰዓት ላይ እንደሚታወቀው አደይና ዴቭ ተለያይተው ነበር እናም ያንን ነገር ተጠቅማ ዶክተር ተጠቅማ ያን ነገር ወደ አደይ ልብ ውስጥ ከመግባት ይልቅ ሁለቱን ለማገናኘትና ሰው ፍቅር ማለት ያፈቀረን ሰው የግዴታ ማግኘት ሳይሆን ላፈቀሩት ሰው ደስታ መኖር ነው የሚል አስተሳሰብ ስለነበረው ያው እሷን ስለሚወዳትም ጭምር ሁሉ ነገር ትቶ እሷን ለማገናኘት ሲጥር ነበር እና ማሳውን ተሳክቶለታው ላይ ከተገናኙና ዴቭና አደይ አብረው መሆን ከጀመሩ በኋላ ደግሞ የሱ ፍቅር ከእንደገና ያገረሸና ከሷ ጋር የመሆን ፍላጎቱ እየጨመረ እየመጣ እንደሆነ ተመልክተናል
ምንም እንኳን ሩታ ከሱ ጋር መሆኗን ስታበዛ ምናልባት ሀሳቡን ልታስቀይረው ትችላለች፣ ፍቅር ልታስይዘው ትችላለች ብላ ሁላችንም ብናስብም አሁን ላይ ግን እሱ የእሷ ፍቅር እየፈተነው አይመስልም። ከጊዜያት ወይም ከክፍሎች በኋላ ላይ ጥሩ አይነት አስተያየት ለሩታ እያሳያት እንደነበር ተመልክተናል። በተለይም ራሷን የማጥፋት ሙከራ ከሞከረች በኋላ ለእሷ ያለው አመለካከት እየተቀየረ እንደሆነ ስትቀና እያየ ነገሮችን እየቀነሰ በተለይም ደግሞ ከሊዱ ጋር የነበራቸውን ግንኙነት ታውቃላችሁ እያስቸገረችው ነበር በተደጋጋሚ። ያው ለሩታ ብለው ደግሞ አጠገቡ እንዳትደርስ ሲቆጣትና ሲጮህባት እየተመለከትን ነበር። እሷ በጣም ትቀናለችና ምንም እንኳን እሷም ከእሷ ጋር መሆን እንደማትችል ቢኖራትም ሀሳቡ ከእሱ ጋር መሆን እንደማትችል ቢገባትም ልትለቀው እንዳልቻለች እየተመለከትን ነው። ምንም እንኳን ካንተ ጋር ባልሆንም አጠገብህ ስሆን ብቻ ደስታ ይሰማኛል፣ የመኖር ፍላጎት ይጨምራል እያለች ስታወራ ተመልክተናላታል። እና ከእሱ ጋር ያላት ፍቅርም እሷ ጋርም እየጨመረ ነው፣ እሱ ጋርም እየጨመረ እየሄደ ነው። እና ያው እሱ ጠንካራ አድርገን ብናስበውም ያው መጠጥ ጠጥቶ ያደረጋቸው ነገር ተመልክተናል። ያው ሆድ አባውን ብቅል ያወጣዋል ነገር ነው እና ነገሩ ምንም እንኳን ሆድ አባውን ያው ቢራ ወይም ደግሞ መጠጥ ቢሆንም ያው ሁሉ ነገር ውስጥ እንዲገባ ያደረገው ነገር ግን በጣም በእሷ ፍቅር አማካኝነት ደካማ ሆኖ ታይቶ ነበርና አሁን ላይ ወደ ካናዳ የመብረር ሀሳቡን እውን አድርጎታል ማለት ነው። ሩታ በበኩሏ ይህን ነገር ስትሰማ በጣም ነው የደነገጠችው ከመጠን በላይ። ደግሞ የሚገርመው ያለ ወትሮዋ በጠዋት ተነስታ ዘበኛውን ማለትም አሹን ቶሎ አስወጣኝ ሂጂ እውነቱን ሁሉንም ነገር እነግረዋለሁ ለዶክተር እያለች ስትነግረው ተመልክተናል። ያው በእርግጥ ሁሉንም ነገር ያውቃል እኮ ኦልሞስት አይደል እንደምትወደው ከእሱ ጋር መሆን እንደምትፈልግ ያውቃል ሁሉን ነገር። ግን ብቻ ሁሉን ነገር እነግረዋለሁ እያለች ስትጮህ ተመልክተናታል። አሹም የነገር በወንድ ነው የሚያምረው ተረጋጊ እያለ ያረጋጋት ቢሞክር እሷም አይሆንም ትናንትም አልደወለልኝም ዛሬ እንደውም ሂጂ ሁሉን ነገር እነግረዋለሁ እያለች ስታወራ ነበርና በብዙ ልፋት ነበር አሹ እንድትሄድ የፈቀደላት በሩን የከፈተላት። ያው አሁንም ወታ ጥሩ ነገር አላጋጠማትም። ያው ዳይመንድና ኩኩሻ ሲጨቃጨቁ አይታ ነው መንገድ ላይ ሁኔታውን ለማጣራት ብላ ተጠግታ ስታወራቸው ዳይመንድም ይደወልለታል የዛ ስልክ ዶክተር እና ወደ ካናዳ እየሄደ እንደሆነ የተነገረው የዛ ሰዓት ነበር። ለሩታም ደግሞ የዛ ሰዓት ነገራት ለሻኪራ ማለት ነው። ምናልባት ልታስቆመው ትችላለች አይታወቅም። ያው ዳይመንድም ሊያስቆመው ይችላል። ግን እንጃ ብቻው ላይ ምናልባት እሱ ሊሄድ ይችላል፣ ዶክተር ሊሄድ ይችላል። እናም እሱ ከሄደ በኋላ በቃ ሩታ ከቤት መውጣት ያስጠላታል፣ ሁሉ ነገሮች ይበጠበጣሉ ብዬ አስባለሁ። ከዛም እሱ ቆይቶ ይመለሳል ወደ መጨረሻ ካራክተሩ። ግን አሁን ድራማው ላይ ዋና ግጭት ይፈጠራል ብዬ የማስበው በሌሊና በባቡሬ ምክንያት። እነሱ እንኳን እንደዚህ ይኖራሉ ብዬ አላስብም። ምክንያቱም ብዙ ፍንጮች እየተሰጡ ነው። በተለይ ደግሞ በሌሊ ቦታ ላይ ሁሉ ፍቅራችን ሙሉ እንደዚህ ይሆናል ማለት አይደለም። ዛሬ እንዲህ እንደምታሳየን ብቻ አይደለም ኑሯችን እንዲሁ መቀጠል አለበት ያልሽ በተደጋጋሚ ታወራዋለች። ፍቅርህ እንዳይቀነስ ሁል ጊዜ ታወራዋለች እና ይሄ ደግሞ ምልክት ይሆናል ብዬ አስባለሁ። ድራማው ይቀየራል ብዬ። ለማንኛውም በዚህ መንገድ የካፕ አድርጌ ያላችሁ ላይ መቻችሁ እዚህ ጋር ተሰናበትኩ።